የጸሎት ህይወትን የሚገሉ 7 ነገሮች። ብዙ ጊዜ ለምን መጸለይ አቃተኝ፣ ለምን ጸሎቴ መልስ አጣ፣ ለምን በጸሎት ሰዓት እንቅልፍና በሐሳብ መበተን ይበረታብኛል ብለን እንጠይቃለን። ወዳጆቼ ሆይ ሰይጣን እኛን ማጥቃት የሚጀምረው የጸሎት መሠዊያችንን በማፍረስ ነው። ጸሎታችን ከሞተ መንፈሳዊ መከላከያችን ወድሟል ማለት ነው። ዛሬ በዚህ ቪዲዮ የጸሎት ህይወታችንን በድብቅ እየገደሉ ያሉ 7 መርዞችን በዝርዝር እንመለከታለን። ይህንን ቪዲዮ እስከ መጨረሻው ተከታተሉ፣ ምክንያቱም 7ኛው ነጥብ ህይወታችንን ሙሉ በሙሉ ሊቀይር የሚችልን እውነትን ይዟል። ጊዜው ሳይረፍድ አሁኑኑ እነዚህን 7 ነገሮች ከህይወት አስወግድ። ለዚህ ቻናል አዲስ የሆናችሁ እንኳን ደህና መጣችሁ። ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ። ይሄ ቪዲዮ ለብዙ ሰዎች እንዲደርስም ላይክ አድርጉ። ዝግጁ ከሆናችሁ ወደ መጀመሪያው ነጥብ እንለፍ። የመጀመሪያውና ዋነኛው የጸሎት ገዳይ ያልተናዘዙት ስውር ኃጢአት ነው። ብዙ ጊዜ ኃጢአትን በልባችን ደብቀን እግዚአብሔር ግን ጸሎታችንን እንዲሰማ እንፈልጋለን። ነገር ግን መጽሐፍ ቅዱስ በግልጽ ይነግረናል። መጽሐፍ ቅዱስ በመዝሙረ ዳዊት ምዕራፍ 66 ቁጥር 18 ላይ እንዲህ ይላል፣ በልቤስ በደልን አይቼ ቢሆን ጌታ አይሰማኝም ነበር ይለናል። እስቲ አስቡት፣ አንድ ንጹህ የውሃ ቧንቧ አለ። ነገር ግን በቧንቧው መግቢያ ላይ ትልቅ ጭቃና ቆሻሻ ቢደፈን ውሃው ወደ ቤታችሁ ሊፈስ ይችላል? አይችልም። ኃጢአት ልክ እንደዚህ ጭቃ ነው። ከእግዚአብሔር የሚመጣውን የጸጋ ጅረትና የእኛን ጸሎት ይደፍነዋል። ስውር ኃጢአት በውስጣችን እያለ ወደ እግዚአብሔር ስንጨው ሕሊናችን ይከሰናል። የኩነኔ መንፈስ በውስጣችን ስለሚነግስ በነፃነት መጸለይ አንችልም። ሰይጣን አንተ ኃጢአተኛ ነህ፣ እግዚአብሔር ያንተን ጸሎት አይሰማም እያለ ይወቅሰናል። ስለዚህ መፍትሄው ምንድነው? መደበቅ ሳይሆን በንስሐ በእግዚአብሔር ፊት መውደቅ ነው። መጽሐፍ ቅዱስ በአንደኛ ዮሐንስ ምዕራፍ 1 ቁጥር 9 ላይ እንዲህ ብሎ ይናገራል፣ በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፅም ሁሉ ሊያነጻን የታመነና ጻድቅ ነው ተብሎ ተጽፏልና። ሁለተኛው የጸሎት ህይወታችንን የሚመርዘውና የሚገለው ነገር በልባችን የያዝነው ቂምና ይቅር አለ ማለት ነው። በሰው ላይ ተቆጥተን ሰዎችን ጠልተን በቅሬታ ተሞልተን የምናደርገው ጸሎት ሰማይ አይደርስም። መጽሐፍ ቅዱስ በማርቆስ ወንጌል ምዕራፍ 11 ቁጥር 25 ላይ እንዲህ ብሎ ይናገራል፣ ለጸሎትም በቆማችሁ ጊዜ በሰማያት ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንዲላችሁ በማንም ላይ አንዳች ቢኖርባችሁ ይቅር በሉት ይለናል። ይቅርታ ለማድረግ ማለት ራስን መርዝ ጠጥተ ሌላው ሰው እንዲሞት ከመመኘት ጋር እኩል ነው። በልብ ውስጥ ቂም ይዘ ለመጸለይ መሞከር እግር ላይ ከባድ የብረት መልሕቅ አስረ ለመዋኘት እንደመሞከር ነው። ወደ ላይ መነሳት አትችልም፣ ይልቁንም ወደ ታች ትሰምጣለህ እንጂ። እግዚአብሔር ይቅር ባይ አምላክ ነው። እኛ ግን የእርሱን ይቅርታ እየፈለገን ለሌሎች ይቅርታ ለመስጠት ስንሰስት የጸሎት በራችን ይዘጋል። ዛሬ በልብ የያዝከውን ሰው ፍታው። ይቅርታ ማድረግ ስሜት ሳይሆን ውሳኔ ነው። ያንን ሰው ስትለቀው የጸሎት ህይወት ነፃ ይወጣል። ሶስተኛው ትኩረትን የሚሰርቁ ነገሮችና መባከን ነው። በዚህ በቴክኖሎጂ ዘመን ትልቁ የጸሎት ጠላት ጊዜ ማጣት ሳይሆን ትኩረት ማጣት ነው። ወደ ጸሎት ስንገባ ስልካችን ይጮሃል። የቲክቶክ፣ የቴሌግራም ወይም የፌስቡክ ኖቲፊኬሽን ይመጣል። አእምሯችን በዓለም ሐሳቦች ይሞላል። መጽሐፍ ቅዱስ ወደ ፈተና እንዳትገቡ ትጉና ጸልዩ፣ መንፈስስ ተዘጋጅታለች፣ ሥጋ ግን ደካማ ነው እንደሚል አንድ አስፈላጊ ስልክ እየደወላችሁ በየ2 ሰከንዱ ስልኩን ብታቋርጡት መልእክቱ ይተላለፋል? አይተላለፍም። ዛሬ እኛም ከእግዚአብሔር ጋር መስመር ላይ ስንሆን ስልካችንን፣ ሶሻል ሚዲያውንና የዓለምን ጭንቀት መሃል ላይ እያስገባን መስመሩን እናቋርጠዋለን። ሰይጣን እንድንጸልይ አይፈልግም። ስለዚህ እጅግ በጣም ስራ የበዛብን እንድንመስል ያደርገናል። ለሶሻል ሚዲያ 3 ሰዓት የምንሰጥ ሰዎች ለጸሎት 10 ደቂቃ ሲሆን ይደክመናል። ጸሎት ትኩረትንና መለየትን ይጠይቃል። የውስጥ ክፍልህን ዝጋ፣ ስልክህን አጥፋ፣ ሙሉ ትኩረትህን ለጌታ ስጥ። አራተኛው የጸሎት ገዳይ ጥርጣሬ ነው። ብዙ ጊዜ እንጸልያለን፣ ነገር ግን እግዚአብሔር ይሰማኛል ብለን አናምንም። ይህ ነገር ይሁንልኛልን እያልን የምናደርገው ጸሎት ዋጋ የለው።
መጽሐፍ ቅዱስ በያዕቆብ መልእክት ምዕራፍ 1 ቁጥር 6 እስከ 7 ባለው ክፍል ላይ ሲናገር ነገር ግን በምንም ሳይጠራጠር በእምነት ይለምን። የሚጠራጠር ሰው በንፋስ የተገፋና የተነቀነቀ የባህርን ማዕበል ይመስላልና ሁለት ሐሳብ ላለው በመንገዱም ለሚወላውል ለዚያ ሰው ከጌታ ዘንድ አንዳች እንዲያገኝ አይምሰለው ይለናል። ያለ እምነት በጥርጣሬ መጸለይ ማለት በታችኛው ክፍል ላይ ቀዳዳ ባለበት ባልዲ ውስጥ ውሃ ለመቅዳት እንደመሞከር ነው። በቀዳዳዎቹ አማካኝነት ሁሉም ፈሶ ያልቃል እንጂ ባልዲው ውሃ ሊሞላ አይችልም። ቢሞላው እንኳን እየጎደለ መሄዱ አይቀርምና። እግዚአብሔር የሚመልሰው የእምነትን ጸሎት ነው። እምነት ማለት እግዚአብሔርን በቃሉ ማመን ማለት ነው። ስትጸልይ እንደሚሰማና መልሱ በእግዚአብሔር እጅ እንዳለ አምነ ጸልይ። ጥርጣሬ የሰይጣን የሹክሹክታ ድምፅ ነው። በእግዚአብሔር ቃል ድል ንሳው። አምስተኛው ነጥብ የጸሎታችን ተነሳሽነት ወይም ሞቲቭ ነው። የምንጸልየው ለምንድን ነው? የእግዚአብሔር መንግስት እንዲሰፋ ወይስ የኛ የሥጋ ምኞት እንዲሟላልን? ስንጸልይ ዓላማችን ስተት ከሆነ ጸሎታችን ይታነቃል። መጽሐፍ ቅዱስ በያዕቆብ መልእክት ምዕራፍ 4 ቁጥር 3 ላይ ሲናገር ትለምናላችሁ በምቾቶቻችሁም ትከፍሉ ዘንድ በክፉ ትለምናላችሁና አትቀበሉም ይለናል። አንድ ትንሽ ልጅ አባቱን እባክህ ስለታም ብለዋ ስጠኝ ብሎ ቢለምነው አባትየው ልጁን ስለሚወድ ብለዋውን አይሰጠውም። ልጅየው እየለመነ ነው። አባትየው ግን የልመናው ውጤት ጉዳት እንደሚያመጣ ስለሚያውቅ ይከለክለዋል። እግዚአብሔር ለኛ ጉዳት የሚሆኑ የሥጋ ምኞቶችን አይመልስም። ጸሎት የእግዚአብሔርን ፈቃድ ወደኛ ማምጫ እንጂ የኛን ፈቃድ በኃይል በእግዚአብሔር ላይ መጫኛ መሳሪያ አይደለም። ጌታ ኢየሱስ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን ብሎ እንድንጸልይ አስተምሮናል። የጸሎታችን ማዕከል እግዚአብሔርና የእግዚአብሔር ክብር መሆን አለበት። ስድስተኛውና የጸሎት ጠላት የእግዚአብሔርን ቃል አለማንበብ ነው። ቃል የሌለው ጸሎት መሪ የሌለው መርከብ ነው። መጽሐፍ ቅዱስን ሳናነብ የምናደርገው ጸሎት አቅጣጫውን ይስታል። መጽሐፍ ቅዱስ በምሳሌ ምዕራፍ 28 ቁጥር 9 ላይ ሲናገር ሕግን ከመስማት ጆሮን የሚመልስ ጸሎቱ አስጸያፊ ናት ይለናል። ባለ ሁለት አቅጣጫ ዊክቶክ ይዛችኋል እንበል። እናንተ ብቻ ትናገራላችሁ፣ ነገር ግን ከሌላኛው ወገን የሚመጣውን ድምፅ ለመስማት ድምፅ ማጉያውን አጥፍታችሁታል። ቃልን አለማንበብ ማለት እግዚአብሔር የሚናገርበትን ድምፅ ዘግቶ የራስን ብቻ መናገር ማለት ነው። እግዚአብሔር በቃሉ በኩል ይናገረናል፣ እኛ ደግሞ በጸሎት እንመልስለታለን። ቃሉን ካላነበብን የእግዚአብሔርን ልብና ፈቃድ ማወቅ አንችልም። ጸሎት ኃይል እንዲኖረው ከፈለግ ጸሎትን በቃሉ አስደግፉ። ወዳጆቼ ሆይ ወደ መጨረሻውና እጅግ አደገኛ ነጥብ ደርሰናል። እሱም መንፈሳዊ ትዕቢት ነው። በራሳችን ጽድቅ ተማምነን ሰዎችን ንቀን እግዚአብሔር እኛ ስለምንጾም ወይም ስለምንጸልይ የጸሎታችን መልስ የመመለስ ግዴታ አለበት ብለን ስናስብ ጸሎታችን ይሞታል። መጽሐፍ ቅዱስ በሉቃስ ወንጌል ምዕራፍ 18 ቁጥር 11 እስከ 12 ባለው ክፍል ላይ ሲናገር ፈሪሳዊም ቆሞ በልቡ ይህን ሲጸልይ እግዚአብሔር ሆይ እንደሌላው ሰው ሁሉ ቀማኞችና አመፀኞች አመንዝሮችም ወይም እንደዚህ ቀራጭ ስላልሆንኩ አመሰግናለሁ። በየሳምንቱ 2 ጊዜ እጦማለሁ፣ ከማገኘውም ሁሉ አስራት አወጣለሁ አለ ይለናል። አንድ በቆሻሻ ውሃ የተሞላ ኩባያ ንጹህ ውሃ ሊቀበል አይችልም። አስቀድሞ መፍሰስ አለበት። ትዕቢተኛ ልብ በራሱ እኔ ጻድቅ ነኝ በሚል ቆሻሻ የተሞላ ስለሆነ የእግዚአብሔርን የጸጋ ንጹህ ውሃ መቀበል አይችልም። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። ወደ እግዚአብሔር ስንቀርብ በራሳችን ብቃት ሳይሆን በኢየሱስ ክርስቶስ ደምና በምሕረቱ ብቻ መሆን አለበት። ጌታ ሆይ እኔ ደካማ ነኝ፣ በአንተ ምሕረት ግን እታመናለሁ የሚል ልብ ሰማይን ያንቀሳቅሳል። ውድ የዚህ ቻናል ቤተሰቦች ዛሬ እነዚህን 7 የጸሎት ገዳዮች ተመልክተናል። ምናልባት ከነዚህ ውስጥ አንዱ ወይም ከዚያ በላይ በሕይወታችሁ ውስጥ ጸሎታችሁን አድክሞት ሊሆን ይችላል። ነገር ግን ዛሬ ተስፋ የመቁረጥ ቀን አይደለም። ጌታ ዛሬም በምሕረቱ ይጠራናል። እንግዲህ የጠፋውን የጸሎት መሠዊያችንን እንደገና መገንባት እንድንችል ጸጋው ያግዘን። እንግዲህ ቤተሰቦች ውድ ጊዜያችሁን ሰውታችሁ እስከ መጨረሻው ድረስ ስለተከታተላችሁ በጣም ነው የማመሰግነው። ይሄ ቪዲዮ ለብዙ ሰዎች እንዲደርስም ላይክ አድርጉ። ለዚህ ቻናል አዲስ ከሆናችሁም ሰብስክራይብ በማድረግ ቤተሰብ ሁኑ። ሐሳብ አስተያየታችሁን ደግሞ ኮሜንት ለመጻፍ እንዳትረሱ። ነገ በሌላ ቪዲዮ ተመልሼ እመጣለሁ።